ይህ የምትመለከቱት መኪናም በኢትዮጵያ የመኪና ገበያ ውስጥ ርካሽ በሚባል ዋጋ የሚያገኙት የ2025 BYD ሴጋል በመባል የሚታወቁት ሙሉ የኤሌክትሪክ መኪና ሲሆኑ እነዚህም የኤሌክትሪክ የBYD ሴጋል መኪናዎች አስተማማኝ እና ምቹ ለሆነ ጉዞ ጥሩ በሆነ መልኩ ዲዛይን የተደረጉና የተለያዩ የተራቀቁ ቴክኖሎጂዎችን ያካተቱ መኪናዎች ሲሆኑ በእነዚህም የBYD ሴጋል መኪናዎች ውስጥ ከፍተኛ የምስል ጥራት ያላቸውና መሽከርከር የሚችሉ ባለ 10.1 ኢንች የኢንፎቴይንመንት ተች ስክሪን፣ የዋላይ ፓርኪንግ ካሜራዎች እና የካፕ ሆልደሮች፣ የስማርትፎን፣ የዋይርለስ ቻርጀር፣ የኤር ኮንዲሽነር እና የክላይሜት ኮንትሮል፣ የድምፅ ትዕዛዝን የሚቀበሉ የቮይስ አሲስታንት ሲስተም፣ የዩኤስቢ ቻርጀሮች፣ ባለ 7 ኢንች የዲጂታል ማሳያ ስክሪን እና የሬዲዮ CD፣ DVD እና MP3 የሚዲያ ማጫወቻዎችን የመሳሰሉትን ያካተቱ መኪና ናቸው። የBYD ሴጋል መኪናዎች የባትሪ ኤሌክትሪክ የሞተር አይነት በባለ 30 ኪሎዋት አወር እና በ38 ኪሎዋት አወር የባትሪ አቅም ሲገኙ የኤሌክትሪክ የሞተር አይነታቸው ደግሞ የሊቲየም አይረን ፎስፌትን የሚጠቀሙ LFP ብሌድ የሚባል የባትሪ አይነት ያላቸው በፍሮንት ዊል ድራይቭ በአውቶማቲክ ትራንስሚሽን አማራጮች ይቀርባሉ። እነዚህም የኤሌክትሪክ የBYD ሴጋል መኪናዎች በሙሉ ቻርጅ የመጓዝ አቅማቸው እንደ የባትሪው የትሪም አይነት የተለያየ ሲሆን ባለ 38 ኪሎዋት አወር የባትሪ አቅም ያላቸው የBYD ሴጋል መኪናዎች 405 ኪሎ ሜትር ድረስ የመጓዝ አቅም ያላቸው ሲሆን ባለ 30 ኪሎዋት አወር የባትሪ አይነት ያላቸው የBYD ሴጋል መኪናዎች ደግሞ 305 ኪሎ ሜትር ድረስ ለመጓዝ የሚያስችል አቅም ያላቸው የኤሌክትሪክ መኪናዎች ናቸው። በአጠቃላይ የBYD ሴጋል መኪናዎች ውጫዊ ገጽታ ጥሩ እና ፕሪሚየም በሆነ መልኩ ዲዛይን የተደረጉ እና አነስተኛ ለሆነ የኤነርጂ አጠቃቀም እንዲሁም የኤር ሬዚስታንስን ለመቀነስ የኤሮዳይናሚክስ ዲዛይንን የተጠቀሙ ሲሆን የመኪናዎቹም ቀለሞች በተለያየ አይነት አማራጮች ሲገኙ እነሱም በጥቁር፣ በሰማያዊ፣ በፒንክ፣ በአረንጓዴ እና በነጭ አይነት ቀለሞች የሚገኙ እና 130 ኪሎ ሜትር ፐር ሃወር የሆነ ከፍተኛ ፍጥነት ያላቸው ኮምፓክት SUV መኪና ናቸው። በተጨማሪም በBYD ሴጋል መኪናዎች ላይ ከተካተቱት የደህንነት ቴክኖሎጂዎች መካከልም የኤሌክትሮኒክ ፓርኪንግ ብሬክ፣ የአሽከርካሪ እና ተሳፋሪዎች ኤርባግ፣ የኋላ ሪቨርሲንግ ካሜራዎች፣ የሌን ኪፒንግ አሲስት LED የፊት መብራቶች፣ የድራይቪንግ አሲስታንስ ABS፣ አንቲሎክ ብሬክ ሲስተም፣ ክሩዝ ኮንትሮል እና የኤሌክትሮኒክ ስቴቢሊቲ ፕሮግራም የመሳሰሉትን ያካተቱ መኪና ናቸው። እነዚህም የBYD ሴጋል መኪናዎች በተጨናነቀ ከተማ ውስጥ ለመንቀሳቀስ ምቹ መኪናዎች ሲሆኑ መኪናዎቹም ባለ 16 ኢንች አሎይ ዊልስ ጎማዎች ያላቸውና እስከ 4.95 ሜትር ራዲየስ ድረስ መዞር የሚችሉ ሲሆኑ በተጨማሪም መኪናዎቹ LED የሆነ የፊትና የኋላ መብራቶች፣ በኤሌክትሪክ የሚስተካከሉ የእይታ መስታወቶች እና የላይት ሴንሰር ያላቸው መብራቶች የመሳሰሉትን ያካተቱ ናቸው። በተጨማሪም የBYD መኪናዎች መሪ ላይ ያሉት በተኖች በመኪናው ውስጥ ለሾፌሩ ሁሉንም አስፈላጊ ቁጥጥር ለማድረግ የሚረዱ መልቲ ፈንክሽናል መሪ ያላቸው ሲሆኑ ከነዚህም መካከል በቀላሉ ስልካችንን ለማንሳት፣ ድምፅ ለማስተካከል፣ የሙዚቃ ትራኮችን ለመቀየር እና ሌሎች ቁልፍ ተግባራትን ለማከናወን የሚያስችል መሪ ያላቸው መኪና ናቸው። ውድ የካርማክስ ኢትዮጵያ የዩቲዩብ ቻናል ቤተሰቦች ስለ ኤሌክትሪክ የBYD ሴጋል መኪናዎችን ይዘን የቀረብንላችሁ መረጃ ይህን ይመስል ነበር። በቀጣይም በሌላ ቪዲዮ እስክንገናኝ መልካም ጊዜ